እሺ ዘንዬ ያው እንግዲህ እኔ እሷን ስቀበላት የምለው ምንድን ነው፣ በትክክል ልጆቻችን እንደተሰጡን እግዚአብሔር እንደሰጠን ያህል በቃ ምንም ነገር ሳንጨምርላቸው ሳንቀንስላቸው እንቀበላቸው። ያ ግን ደግሞ መሆን የሚችለው እንዴት እንደሆነ ታውቂያለሽ? ነው የምታይ መጀመሪያ እኛ ራሳችንን ተቀብለናል። አየሽ፣ አሁን ብዙ ጊዜ የማየው ችግር እኛ ራሳችን ላይ ሌትሴ ውፍረታችንን ማንወደው ከሆነ ከዛ ልጆቻችንም እንደዛ አይነት ነገር ስናይባቸው የራሳችንን ስላልተቀበልን ሰላም ስለሌለ በውስጣችን ልጆቻችንንም ምን ሆንሽ፣ እንደዚህ ሆንሽ፣ ወፈርሽ፣ እንደዚህ አትከሽም፣ እንደዚህ ለምን ትበያለሽ ምናምን እያለን የራሳችንን ውስጥ ያለውን ጦርነት ከራሳችን ጋር ያለውን አለመስማማት ነው ወደ ልጆቻችን የምናንጸባርቀው። እና መጀመሪያ ነገር ለእያንዳንዱ ልጆቻችንን ለምንላቸው ነገር እኛ ተቀብለናል። የራሳችን ላይ እርጅናም ሊሆን ይችላል፣ ለምሳሌ ሽበት ሊሆን ይችላል። አንዳንዱ እኮ ከባድ ነው፣ መነፅር ራሱ ያስረጀኛል ብሎ እኮ መነፅር እያስፈልገው የማያረግ ሰው አለ። እና በዛ መጠን ነው እንግዲህ ኤክስትሪም የምንሄደው ስንሄድ እና ልጆቻችንን ያንን ነገር እኛ በቃ እኔ ማርጀት አልፈልግም፣ እንዲህ ነው ፀጉሬ፣ አንድ ሽበት እንዲታይብኝ አልፈልግም ምናምን እያልን የምናወራ ከሆነ ነገ ልጃችን አድጋ እንዴት አድርጋ ልትቀበለው ትችላለች? ይህንን ነገር ኦልሬዲ እኮ ፕሮግራሚንጉ ተሰርቷል አይደል? ስለዚህ መጀመሪያ እናስብበት እላለሁ። እኛ ራሳችን የምናወጣቸው እኮ ቃላቶች ዘንዬ ግዴታ ሰውን መጉዳት የለባቸው አይደል? የማይጠቅም ከሆነ መችሽ ጭንቅላታችን የተፈጠረው ለሱን አይደል? ለማስቦ ነገሮችን ለማድረግ ምን አለበት ብናስቀረው? ምን አይነት እኔ ሁልጊዜ ሰው ራሱን እንደ ወላጅ መጠየቅ ያለበት ምን አይነት ልጅ ነው ማሳደግ የምፈልገው ብሎ ቢጠይቅ ደስ ይለኛል። አሳድጎ በኋላ ላይ ያ ልጅ ሜንታል ኢልነስ ቢያጋጥመው፣ ምክንያቱም እኛ በደበደብነው ቃላቶች ምክንያት ደስተኛ እንሆናለን? ያጋጥማል እኮ። እኔ ብዙ አይቻለሁ። ያው ሕክምናው ላይ ስለምሰራ በጣም ብዙ ነገሮችን አይቻለሁ። ምንድነው ጎላችን? ያ ልጅ አትሊስት ሰው ጤነኛ እንዲሆን እንዲያድግልን ምንድነው ወይ ዶክተርም ወይ ሎየርም ወይ የሆነ ነገርም እንዲሆን ነው አይደል ፍላጎታችን። ግን እኛ ግን እታች በቃላቶች ልውውጥ ያንን ልጅ እንደ መስራት አፍርሰነዋል እኮ። የፈረሰን ልጅ ነው እንግዲህ ኑር እያለን እንደ ትልቅ ሰው እያወጣን እየለቀቅ ነው ያለ ነው። ያ አይደለም አሁንስ አገራችንን እየረበሸ ያለው? ያ አይደለም አሁንስ ሁሉም የራሱን ኢንሴኪሪቲ ሌላው ላይ እየራቀ አላስቀምጥ ያለን? ያ አይደለም መዋደታችንን ያጠፋው? ያ አይደለም ላይክ መስማማታችንን ኢቨን ማዳመጣችንን ራሱ የወሰደው? ምክንያቱም እኔ ያልኩህን ትሰማለህ በግድ አይደለም እየረበሸን ያለው። ቃላቶቻችንን እኮ መርጠን ብንል እኮ ልጆቻችንን ምን ያያሉ? ቃላቶቻቸውን መርጠው መጠቀምን እኮ ይለምዳሉ እነሱ። ልክ ነው። ባለፈውም እኮ የተቸገርነው ለማስረዳት እሱን ነበረ። ዛኔ ላይቭ ላይ የነበረው እኮ ቻሌንጅ እሱ ነው። እኛ አሁን ብዙ ሰው የሚረዳው ምን እያላችሁ ነው ታዲያ? ልጆቻችንን እንዋሻቸው ወይ? ለምሳሌ ልበልሽ የውፍረት ችግር ቢኖር አይ አንቺ በቃ ሸንቃጣ ነሽ 8 ቁጥር ነሽ ምናምን እያልን እንድንዋሽ አይደለም እኮ እኛ እያልን ያለ ነው። ሰው ግን ብዙ ጊዜ የሚረዳሽ እና ያልሆነውን ሆናችሁ ስንላቸው እዛ ወጥተው እኮ ዓለም ገና ሊነግራቸው አይደለም ወይ ጥግ ድረስ። ስለዚህ ለምን እኛ እዚህ ቤት ውስጥ በደንብ ነግረናቸው ለምን አይወጡም ነው ክርክሩ የነበረው። እና ዋሹ እያላችሁ ነው። እኛ ደግሞ እያልን የነበረው አንቺ እንዳልሽው አሁን ቃላታችንን አንመርጥም ወይ? ሲቀጥል መለወጥ የማይችሉት ነገር ላይ አስተያየት ብንሰጥ ምንድን ነው ጥቅሙ? ማለት እኛ እኮ እንደ ወላጅ ኢቨን ሪስፖንሲቢሊቲ አለብን የሚበሉትን ነገር ባላንስ አድርጎ የመስጠት። እኛው አይደል አብልተን ያወፈርናቸው? ተጠያቂዎች እኮ እኛው ነን እኮ። የእውነቴን ስንወልድም እኮ ማለት እስቲ እንትኑ ፓወሩ ነበረን ቀይ ልጅ ለመውለድ ወር ፀይም ልጅ ለመውለድ። እኔ እንግዲህ ስወልድ ምንም ፓወር አልነበረኝም። ሌላ ሰው ካለው እኔ አላውቅም። የእውነቴን በጣም እኮ በሌለን ፓወር ላይ እኔ ረጅም ፀጉር እንዲኖራቸው ብዬ የወለድኩት ልጅ የለኝም። ከርዳዳ ፀጉር ይኑረው፣ ነጭ ፀጉር ይኑረው፣ ጥቁር ፀጉር ይኑረው ያልኩት ልጅ የለኝም። ለስላሳ ያልኩት የለኝም። እንደተሰጠን ነው መቀበል ያለብን። ግን ኢቭን ቅድምም ትንሽ ተነክቷል።
አራስ ቤት እንኳን ሄደን ገና የተወለደ የመጀመሪያ ቃል ልጅ ውይ ይሄ ምን ይመስላል ሽማግሌ ወር የሆነ ነገር ይመስላል ውይ ምናምን የምንል በእውነት እንደው ለሰው ሞራል እንኳን የማናስብ ሰዎች እንዴት ነው የሆን ነው? አግባብ አይመስለኝም። እስቲ እንግዲህ ደግሞ የመጡትም እንግዶቻችን የሚሉትን እንስማ። በጣም እንዴት ነው? ሰላም፣ እንዴት ናቸው? ሰላም ናቸው? ደህና አለን። በጣም ጥሩ። አሪፍ ውይይት ነው እየሰማኋቸው ያዳመጥኳቸው ነበር። እሺ፣ ማለት የምትፈልገው ነገር አለ? ያ የኔ ሀሳብ ምንድን ነው፣ ጓደኛ በጣም ካቀረብናቸው ልጆቻችን ሚስጥር የሚባል ነገር እንደ ጓደኛ ማድረግ ብዙን ጊዜ እሱ ይመስለኛል እንደ ወላጅ ትንሽ በተለይ የኛ ካልች ባህሉ ጓደኛ አድርጎ የማቅረብ ነፃ ሆኖ የማውራት ሚስጥር እዛ ደረጃ አይደርስም። ልጆች ገባሽ? እኔ አሁን ልጅ አለችኝ 19 ዓመት she's like my friend እኔም ሀሳብ ሰጣታለሁ፣ ታዳምጣለች። ጓደኛ ማለት ኢምፖርታንት ነው። ፊዚካሊ ስታይ እንኳን ለውጥ እንደዚህ መንከር ካለብሽ በነገራት እንትን ዲስከሬጅ አትሆንም። ገባሽ? አክሴፕት አድርገዋለች፣ ምክሬን ሰማለች። ግን ዘ ወይ አይ ስፒክ እንትን አነጋገሬ ምንለው አንድ አባባል አለ፣ ምንናገረው ሳይሆን how we speak ነው እንዴት እንደምንናገር ነው አፌክት የሚያደርጋቸው ትችላለሽ። አንድ ዘሴም ሀሳብ ያነጋገር ስታይላችን እሱ ተጽዕኖ አለው። ደግሞ ብዙ ጊዜ ጂም እንደለበሽ ወይም እንደዚህ ወፈርሽ ምናምን ብለሽ ከምትቆጫት ጂም አባል ብለሽ አባል ታረጋት ጂም ውስጥ አብራችሁ ብትሄዱ ነው እና ያነጋገር ስታይላችን ጓደኛ ማድረግ እሱ ባህላዊ ተጽዕኖ አለብን። ያን ብንቀይረው ጥሩ ነው ያሰባል። ትክክል ነው። ልጆቻችን ከኛ በላይ ማን ሊቀርባቸው ይችላል? ከኛ በላይ ማን ጓደኛ ሊሆናቸው ይችላል? ከኛስ በላይ ማን ሊሰራቸው ይችላል? እኛው አይደለን ወደዚህ ዓለም ያመጣናቸው? አምነውን እኮ ነው የመጡት። እኛም ደግሞ ታምነን ማሳደግ ነበረብን። ግን አሁን ምንድነው እያደረግን ያለ ነው? በቃላቶቻችን ኦልሞስት ዲስትሮይ እያደረግናቸው ናቸው ልጆቻችንን።